ዛሬ የሽምግልና ቀን ነበር። ታዲያ የናቲና የደጀኔ ሽምግልና ሳይሳካ ቀርቶ የተመስገን ሽምግልና በመሳካቱ ትሁትም ከምትወደው ሰው ጋር ልትሆን ስለሆነ በጣም ደስ ተሰኝቷት ነበር። ነገር ግን ትሁትና ተመስገን ከአባዬ ጋር ሆነው ወደ አዲስ አበባ በሚመለሱበት ሰዓት ትሁቴ ላይ አንድ ሰው ጥይት ተኩሶ መቷታል። እስቲ የተመስገን አድናቂዎች ትሁት ምንም ሳትሆን ወደ ከተማ መመለስ አለባት የምትሉ ይሄን ቪዲዮ አንድ ላይክ እያደረጋችሁ፣ ታዲያ እዚህ ጋር ትሁትን ማን መታት የሚለውን ነገር ስናነሳ እዚህ ጋር ከደጀኔ ውጭ ማንም ሰው ሊሆን አይችልም ማለት ነው። እዚህ ጋር በስልክ ጥሪ ውስጥ እንደሰማነው ከሆነ ደጀኔ ከትሁት አባት ጋር ሲያወራ የትሁት አባት ሽምግልናውን ለተመስገን ስለፈቀደ ታዲያ በዚህ ተደሰታችሁ ወይ እያለ ደጀኔ እኛ በመቃጠላችን ተደሰታችሁ ወይ ሲለው ነበር የትሁትን አባት። ታዲያ ይሄንንም ካለው በኋላ ዛሬ አንድ የሚሞት ሰው አለ፣ አዲስ ነገርም እንደሚፈጠርም ነግሮት አስፈራርቶ ስልኩን ዘግቶት ነበር። ታዲያ በተናገረው መሰረት መጨረሻ ላይ እንዳየነው ትሁት ወደ አዲስ አበባ ከተመስገንና ከአባዬ ጋር ሆና እየተመለሱ በነበረበት ሰዓት ላይ ተተኩሶባት ወድቃለች። ምናልባትም የተተኮሰው ጥይት እንግዲህ ለትሁትም ላይሆን ይችላል። ምክንያቱም እዚህ ጋር ሶስቱም ትሁትን ለማግባት እንጂ ትሁትን ለማጥፋት ምንም አይነት ዓላማ የላቸውም። ነገር ግን ሶስቱም ትሁትን መውሰድ ስለሚፈልጉ እርስ በርስ ጠላት ሆነዋል። ስለዚህ ሁሉም እርስ በርስ ለመጠፋፋት ጦርነት ላይ ናቸው ማለት ነው። ስለዚህ እንግዲህ እዚህ ጋር ደጀኔ ያሰበው ምንድን ነው? ተመስገንን በዚህ ጋር በሽጉጥ ይመታዋል። ተመስገንንም ከመታው በኋላ ያው አባዬንም ቀጥሎ መምታቱ አይቀርም ማለት ነው። ምክንያቱም አብሯቸው ስለነበረ እነሱንም ከመታ በኋላ እንደተለመደው ከዚህ በፊትም እንዳደረገው ትሁትን ይጠልፋታል። ትሁትንም ጠልፎ ወስዶ ቤት ውስጥ ከዚህ ቀደም እንዳደረገው ያስራታል። ታዲያ በመጨረሻም በጉልበቱ ትሁትን የራሱ ለማድረግ ይሄንን መንገድ ነበረ ያሰበው ማለት ነው። ከዚህም በፊት ይሄንን ነገር ለማድረግ ሞክሮ ነበር። ካስታወሳችሁ ትሁትን ባገታት ሰዓት ላይ ትሁትን የትሁት አባት እንዲለቃትና በሽምግልናው መሰረት ለሱ እንደሚሰጣት አሳምኖት ትሁትን ለቋት ነበር። ታዲያ ትሁት ተለቃ ወደ ቤት በተመለሰችበት ሰዓት ላይ ተመስገን ጋር በተገናኙበት ሰዓት ሲተቃቀፉ ደጀኔ ደግሞ ከኋላ ተደብቆ ተመስገንን በሽጉጥ ለመምታት በሚሞክርበት ሰዓት አጋጣሚ አባዬ ከች ብሎ የራሱንም ሽጉጥ አውቶ ደጀኔ እጅ ላይ ተኩሶበት ነበር። ታዲያ በዚህ መሃል የነ ተመስገንን ሕይወት እንግዲህ ሊታደግ ችሎ ነበረ። ነገር ግን የዛ ሰዓትም እንግዲህ አባዬ መጥቶ ይህንን ነገር ባያስቆም ኖሮ ምናልባትም እንግዲህ ተመስገንን መታው ብሎ ስቶት ምናልባትም ትሁትን ሊመታት የሚችል ነበር በዛ ሰዓት ማለት ነው። ታዲያ ይህንን ነገር ነበረ ዛሬ ላይ የደገመው። ነገር ግን እንዳሰበው አልሆነለትም። ከዚህም በፊት የትሁት አባት ጋር እንግዲህ በጣም በዚህ ጉዳይ ተጋጭተው ነበረ። ተመስገንን እመታለሁ ብለህ ምናልባት ልጄን መታሃትስ ቢሆን ኖሮ ብሎ ሲናገረው ነበረ። ይህንንም ነገር እንግዲህ የትሁት አባት ታይቶት ነበረ። ምክንያቱም ደጀኔ ምንም ነገር እንደማይችልና እንደማያቅ ከዛ ነገር ተረድተናል። ዝም ብሎ በባዶ ጉራ ብቻ የሚያቅሰው መሆኑንም ተረድተናል ማለት ነው። ሁልጊዜ አባቴ አይለቃችሁም እያለ ይዝታል እንጂ ራሱ ምንም የሚያደርገው ነገር የለም ማለት ነው። ስለዚህ በዚህኛውም እንግዲህ ሽጉጡን አጠቃቀሙን ባለማወቁ ተመስገን ላይ ተኮስኩ ብሎ ትሁትን እንግዲህ መቷታል ማለት ነው። ይሄ ደግሞ በጣም ትልቅ ችግር ነው የሚፈጥርበት ማለት ነው። ከዚህም በኋላ ትሁትን ማግባት አይደለም ለራሱ በነፍስ መቆየቱ ራሱ አጠራጣሪ ነው የሚሆነው ማለት ነው። እዚህ ጋር እንግዲህ ትሁት ወድቃለች። እዚህ ጋር መሆን ያለበት እንግዲህ ትሁትን አፋፍሶ ወዲያውኑ ሕክምና የምታገኝበት ቦታ መውሰድ ነው የሚሆነው። ከዛም በኋላ እንግዲህ ትሁት ሕክምና አግኝታ ወደ ነበረችበት ህይወትም ብትመለስ እዚህ ጋር የትሁት አባት ይሄ ሁሉ ነገር ተፈጥሮ ልጁ ላይ ይሄ ሁሉ ነገር አድርገው ዝም አይላቸው ማለት ነው። ያው እንግዲህ እንዳየነው የትሁት አባት የደጀኔን አባት በጣም ይፈራዋል። ነገር ግን በአሁኑ ሁለቱንም አይለቃቸውም። ምክንያቱም ደግሞ በልጁ ነው የመጡበት።
ስለዚህ እዚህ ጋር ከባድ የሆነ ጦርነት ይነሳል ማለት ነው። ያው እንግዲህ ከዛ በፊት እንግዲህ የትሁት ደህንነት ነው። እንግዲህ ትሁት እዚህ ጋር ምንም ነገር መሆን የለባትም ብለን እናስባለን። እንግዲህ ምንም አትሆንም ብለንም እንጠብቃለን። ምክንያቱም እዚህ ጋር ሶስቱም ለትሁት ነው ይሄ ሁሉ አበሳ እያዩ ያሉትና ስለዚህ እዚህ ጋር ትሁት የሆነ ነገር ብትሆን ድራማው ደስ አይልምና ትሁት እንግዲህ ዳግም እንግዲህ ወደ ነበረችበት ትመለሳለች ብለን እንጠብቃለን። ነገር ግን ከተመለሰችም በኋላ እንግዲህ መሆን ያለበት እነሱ ወደ አዲስ አበባ ወዲያውኑ መመለስ አለባቸው። ይህንን ነገር አባቷም ተናግሮ ነበረ ወዲያው ወደ አዲስ አበባ እንዲመለሱ። ነገር ግን ይህንን ነገር ማድረግ የነበረባቸው በድብቅ ነበረ። እዚህ ጋር ወደ አዲስ አበባ የሚሄዱበትን ሰዓትና ጊዜ ደጀኔ ጠንቅቆ ስላወቀ ነበረ። ይህንን ሁሉ መረጃ ስላወቀ የሚሄዱበት ሰዓት በሚሄዱበት መንገድ ሄዶ እነሱን ለማጥቃት የሄደው ማለት ነው። ስለዚህ አሁንም ቢሆን ትሁት ደህና ከሆነች በኋላ ድምፃቸውን አጥፍተው ለማንም ሳይናገሩ ከዛ ብን ብለው ነው መጥፋት ያለባቸው ማለት ነው። ያው እነሱም እዛ ጋር ብን ብለው ቢጠፉ ከዛም በኋላ እንግዲህ ብዙ ጦርነቶች ይቀጥላሉ ማለት ነው። የትሁት አባት እነ ደጀኔንና የደጀኔንም አባት አይለቃቸውም ማለት ነው። እነሱ ሌላ ጸብ ይጀምራሉ ብለን እንጠብቃለን። በዚህ መሀል እንግዲህ የትሁት ታናሽ እህት አለች ማለት ነው። እዚህ ጋር ቢቻል እንግዲህ የትሁትንም ታናሽ እህት ይዘዋት ቢሄዱ አሪፍ ይሆን ነበረ። ምክንያቱም እንግዲህ እዚህ ጋር የትሁት እህትም እንግዲህ አብራ ነው ችግር ውስጥ የምትገባው ማለት ነው። ምክንያቱም እዚህ ጋር ትሁት ብትሄድ ራሱ ደጀኔ አርፎ አይቀመጥም ማለት ነው። እዚህ ጋር እንግዲህ እንዳየነው ከሆነ የትሁት አባት መቼም ቢሆን የትሁትን ታናሽ እህት ለደጀኔ ይሰጣታል ብለን አናስብም። ምክንያቱም ደጀኔ እንግዲህ ትሁትን ልጁን ሊገልበት ሞክሮ ነበረ። ስለዚህ ልጁን ሊገልበት ለነበረ ሰው ምንም ያክል እንኳን ለክብሩ የሚጨነቅ ሰው ቢሆንም እንኳን ይሄን ያደርጋል ብለን አንጠብቅም። ነገር ግን ደጀኔ በጉልበቱ ይሄንን ነገር ሊያደርግ ይችላል። ትሁት ስላልተሳካችለት የትሁትን ታናሽ እህት ደግሞ ልሞክር ብሎ አርፎ የሚቀመጥ አይነት ሰው አይደለም ማለት ነው። ስለዚህ እሷንም ማሸሽ ግድ ይላል ማለት ነው። በሌላ በኩል እንግዲህ ሰሞኑን ጠፍታ የመጣችው እድል ነች። የእድል ጉዳይ እንግዲህ ሰሞኑን ከገባችበት ቤተሰቦች ጋር እንግዲህ ምንም መግባባት አልቻለችም ማለት ነው። ስታወራ እንደሰማችኋት ከሆነ ከትሁት ጋር ገና በገባችበት በመጀመሪያ ቀን የሴትየዋን ልጅ በጥፊ መታታለች ማለት ነው። እናም እንግዲህ ሌላኛው እየተናገረች ያለችው እናቴን ትመስላለች የልጅቷ እናት ብላ ነበረ። እኛም እንግዲህ ከዚህም በፊት ብለነው ነበረ። እዛ ቤት ያሉት ሰዎች እንግዲህ ምናልባትም የእድል ቤተሰቦች ሊሆኑም ይችላሉ የሚል የኛም ግምት አለን። እንግዲህ እዚህ ጋር እንግዲህ የሚመስለው እድል በሌላ ራሱን የቻለ ድራማ ይዘው ሊመጡ ይመስላል ማለት ነው። እዛ ጋም ያሉት ሰዎች የእድል